ሲልነበረ ያው ያለም ህዝብ እንዳየው ነው እንግዲህ ሸገር ላይ ሻሻ ስንል ያለው ከሸገር ከዛ ደግሞ ወደ ቢሾፍቱም በማግስቱ ወደ ቢሾፍቱ ነበረ በጣም ደስ ይላል ኦቱማ ሞርቱ ኢኖራ አባን ሆሩ እንደሚባለው ምን ማለት ሟርተኛ ቢሟርትም ምንድነው በቀጥታ በአማርኛ ትንሽ ክብደት ላይ ኖረው ይችላል ሟርተኛው የሟረተም የሚያረባው ያረባል ወይ ውጤታማ ይሆናል እንደማለት እስኪ እንግዲህ ሬቻ በዓል በልዩ የሚያደርገው ግልጽ ነው ሆራ ፍንፍኔ ኦልሞስት ከተቋረጠ ከመቶ አመት በላይ ነው በነበረው ስርዓት ችግር ማለት ነው ያን ስርዓት የኦሮሞ ህዝብ ባደረገው ያልተቋረጠ ትግል ተመልሶ በፍንፍኔ ሆራ ከመቶ 30 አመት በኋላ አይ ቲንክ 130 almost 150 ይሆናል ከዛ በኋላ እንግዲህ በሆራ ፍንፍኔ ላይ ማክበሩ ነው ለየት የሚያደርገው ይሄ ደግሞ የትግሉ ውጤት ነው ብዬ ነው ማስበው እስኪ አሁን በሚሊዮን ምናልባትም በአፍሪካ ብዙ በአፍሪካ በተካሄዱ ፌስቲቫሎች ላይ ብዙ ህዝብ የተገኘበት ተደርጎ ነበር በአለም ሚዲያዎች ሲዘገብ የነበረውና በዛን ቀን የነበረውን ድባብ የወጣቶቹ ተሳትፎ የፎሌዎቹ የስነ ስርዓት ማስከበር ሁኔታ እንዴት አያው እጅግ በጣም ዲሲፕሊንድ ነው እንግዲህ ኦሮሞ ከሚታወቅበት አንዱና ዋነኛው ትልቁ ነገር ዲሲፕሊኑ ነው ምናልባት እዚች ሀገር ላይ ይሄን ነገር አምኖ የመቀበልና ያለ መቀበል ችግር ያለባቸው የስነ ልቦና ችግር ያለባቸው ሰዎች ካልሆኑ በስተቀር እጅግ በጣም ያማረና ጥሩ ዲሲፕሊን የታየበት ሁሉም የኢትዮጵያ ብሔር ብሔረሰቦች የኛ ነው ብለው የሚያከብሩትን በዓል ምክንያቱም በመንኖርባት ኢትዮጵያ ውስጥ እንግዲህ ከ83 ብሔር ብሔረሰቦች በላይ ነው ያሉት እነዚህ ብሔር ብሔረሰቦች እያንዳንዳቸው የራሳቸው ቋንቋ ባህል ሴት ያላቸው ናቸው እንግዲህ ምናልባት የታዘብኩት የፎሌውን ተሳትፎና የኦሮሞን ህዝብ ፍጹም ጨዋነት ሳይሆን አዲስ አበባ ከተማው መላው ማለት ይቻላል ቤቶች በር መዘጋታቸው ነው ትንሽ እኔን ግርታ ይፈጠረብኝና ምክንያቱም ሮሬቻ በዋናነት የኦሮሞ ህዝብ ባህል ቢሆንም የኢትዮጵያ ባህልም ብዬ ነው ማስበውና አዲስ አበባ ውስጥ የሚኖሩት ህዝቦችም የኢትዮጵያ ብሔር ብሔረሰቦች ወይ ደግሞ ኢትዮጵያውያን ናቸው ብዬ ነው ማስበው ምናልባት በእልልታ ይቀበሉታል ይሄን ህዝብ በአራቱም አቅጣጫ የሚተመውን ፍንፍኔ ውስጥ ከሚኖረው ኦሮሞ ውጪ እንግዲህ ይሄን ባለ መታደም የሚመጣው ኦሮሞ በአራቱም አቅጣጫ በለገጣፎ በቡራዩ በሰበታ በገላም በኩል ነበር ሲተም የነበረው ግማሹ ውሃ ያቀበለ ቆሎም ያቀበለ በእልልታ ይቀበለዋል ስል የሆነ ታንክ እየተኮሰ ወይ አዲስ አበባ ለመቆጣጠር ወይ ለመወረር የሚገባ የሆነ የታጠቀ ኃይል ያለ ይመስል ሰው በሩን ዘግቶ ሳይ ትንሽ ዛጋ ግርታ ፈጠረብኝ እንጂ ሌላው እንዳልኩ ያማረና ደስ የሚል ምናልባትም ከተጠበቀው በላይ አሪፍ የሆነ በዓል ነው የነበረው ደስ ይላል እንግዲህ ጥሩ ነው አንዳንድ አካባቢ ላይ በዓሉን ማይወዱ ወይ ደግሞ የበዓሉ በሰላም እንዳይካሄድ አንዳንድ ወገኖች ባናፈሱት ፕሮፓጋንዳ አንዳንድ ቦታ ላይ ግርታ ሊፈጥር ይችላል ግን በአጠቃላይ ህዝቡ ከያቅጣጫው የተመመ የነበረውን በሰላም ያስተናገደ ብሔር ብሔረሰቦች የተሳተፉበት በዓል ነበርና ግን ከዛው ጎን ለጎን የኦሮሚያ ፕሬዝዳንት ሽመልስ አብዲሳ በበዓሉ ዋዜማ ላይ ያደረጉትን ንግግር
በተለይ ነፍጠኝነትን በተመለከተ ያነሱትን ነጥብ አንዳንድ ወገኖች ሲያራግቡት ነበርና ያን እንዴት አየኸው? ምናልባት ያው እሳቸው የተናገሩትን አይቼው ነበርና ምንም ጥፋት የለበትም። ነፍጠኝነት በመጀመሪያ እንግዲህ ድሮ ልጅ እያለው ስድብ ይመስለኝ ነበርና ነፍጠኛ ማለት ምን ማለት ነው ብዬ ስጠይቅ ነፍጠኛ ማለት ጠመንጃ ያዥ ወይ ደግሞ ጠመንጃ ያነገበ ሲጨመርበት በጠመንጃ ሰው የሚያስተዳድር ወይ ደግሞ በኃይል ሰው የሚገዛ እንደማለት ቀጥታ ትርጉሙ ይሄ መሆኑን ከሰማው ጊዜ ጀምሮ ያለኛ አመለካከት ነፍጠኛ ማለት አማራ ይመስለኝ ነበር ድሮ ማለት ነው። ሚስ አንደርስታንዲንግ ነው። ነፍጠኛ ማለት አማራ እንዳልሆነ ግን ነፍጠኝነት እኮ እስከ ዛሬ 2 አመት ነው 3 አመት ድረስ ነበር። ኢህአዴግም ነፍጠኛ ነበር እኮ። ቲፒኤልኤፍ ሰው በሰላማዊ መንገድ ጥያቄውን ሲጠይቅ በኃይል በጠመንጃ ነበር ሲመልስ የነበረው። ያ ነገር ህዝቦችን አስቆጥቶ ህዝብ አስፈላጊውን መስዋዕት ከፍሎ ነው እንግዲህ አሁን አለ የሚባለው ለውጥ ያካሄደ ያለው ማለት ነው። ስለዚህ እሳቸው ያሉት ምንም የተጨመረበትም የተቀነሰበትም ነገር የለም። አዎ የነፍጠኛው ስርዓት ምናልባትም ይሄ ከሆራ ፊንፊኔ ጋር ተያይዞ የኦሮሞ ህዝብ በአዲስ አበባ ውስጥ ሲኖሩ የነበሩ የኦሮሞ ጎሳዎችን ምናልባት ከ3 አመት ከ4 አመት በፊት በአንድ ሲንግል ላይ ጠቅለል አድርጌ ለመግለጽ እንደሞከርኩት እነ ቱፋሙና የና ብቹ ጎሳዎች የነገላን የነያያ ጉለሌ እንዳሉ የተፈናቀሉት በነፍጠኞች በነፍጠኛው ስርዓት ማለት ነው። ስለዚህ ያኔ እንደዛ ያደረጉትን ሆራ ፊንፊኔም የተቋረጠው በነዛ በነፍጠኛው ስርዓት ጊዜ የነበረውን አውስተው ዛሬ ግን ያ ተሰብሮ ኦሮሞ ወደ መጀመሪያው ድሮ እሬቻን ሲያከብር የነበረበት ቦታ ላይ ለመመለስ ችሏል። ይሄም ደግሞ የሆነው የኦሮሞ ህዝብ ባደረገው ያልተቋረጠ ትግል መሆኑን የገለጹት። ይሄ ማለት ግን ዛሬ ነፍጠኛ አለ ማለት አይደለም። ማለት የነዛ ነፍጠኛ ስርዓት አራማጆች ዛሬ በህይወት አሉ ማለት አይደለም። በዛን ሳሰብረውት ነበር። ይሄ ትውልድ ግን ያን ነገር ቻሌንጅ አድርጎ ያባቶቹን መገፋት መልሶ በቀዩ ላይ ለመመለስ ችሏል የተባለው ይሄ ሪያሊቲ የማይቀበል ምናልባት የነዛ የነፍጠኞች ሮያል ፋሚሊ ሊሆን ይችላል ወይ ደግሞ የነዛ ነገስታቶች የዘርግ እንዳለው ለምን አያቶቼ ቅድመ አያቶቼ ተወቀሱብኝ የሚል የስነ ልቦና ችግር ኖሮበት ካላነሳ በስተቀረ አይ ዛሬም እኮ እንደዛ ማድረግ እንችላለን ካለ በዛን ጊዜ የነበሩት ነፍጠኞች ምናልባት በእርዳታ ባገኙት ነፍጥ ያን የኢትዮጵያን ብሔር ብሔረሰቦች ሊሰብሩ ችለው ይሆናል። ዛሬ ግን ነፍጥ በየትኛውም ብሔር ብሔረሰብ እጅ ምናልባትም ወረድ ሲል እረኞች እጅም እንዳለ መዘንጋት የለበትም። ስለዚህ ይሄ ለኔ ቢግ ዲል አይደለም። ያ ተሰብሯል፣ አው ተሰብሯል። ካሁን በኋላም ሊመለስ አይችልም። ከተመለሰም ደግሞ ነፍጥ አንግቦ ለመጣ በነፍጥ የሚከድበት ጊዜ ላይ ስለተደረሰ ይሄን አክል እንደ ቅርስም የሚኮራበት ወይ ደግሞ የሚደነፋበትም ነው ብዬ አላስብም። ስለዚህ ያው እሳቸው እንግዲህ ካሉት አንፃር እኔም አግሪ ያረጋለሁ። ምክንያቱም ያው ሪያሊቲ ነው። ግን እሳቸውም ተሰብሯል ነው ያሉት። አንተም ያኛውን እየደገምክ ነው። አንዳንድ ነፍጠኞች ነን ብለው ራሳቸውን ወይ ደግሞ የነፍጠኛ ልጅ ነን ብለው የወሰዱ እሬቻ ነፍጠኛችን ሀገር ባቆያት ኖሮ እሬቻም ዛሬም አታከብሩም የሚል መልእክት ያለውም ጽሁፎችን ሲጽፉ ሲናገሩም ይሰማል።
እንግዲህ እንደዚህ አይነት የወረዱ ነገሮችን ምናልባት ጊዜ ወስደን ልናወራበት አብሮ መውረድ ነው የሚሆነው። ማልቀስ ይችላሉ ቅድም እንዳልኩ ነፍጡንም እኮ ምናልባት ወይ ራሻ ወይ ፖርቹጋል ላት ምሰራው መኩራት ያለባት የነፍጡ ባለቤት የሆነችው ራሻ ክላሽንኮፍን ምሰራው ራሻ አይደለች። ምናልባት በዛን ጊዜ ነፍጠኞቹ አሁን በዚህን ሰዓት ኋላ ቀር የሚባለውን መሳሪያ ነው የሚታጠቁት። ሌላው የተቀረው ማህበረሰብ በጦርና በጎራዴ ይሆናል እንትን የሚለው ይሄን አክል ነፍጡን ያዙት እንጂ ነፍጡን እንደሰሩትም ራስን ማሳመን ከማህይምነት እንትን የመጣ ነው ብዬ ነው ማስበው። ግን ዞሮ አያቶቻችን ልክ ነበሩ። አዎ በኃይል የኢትዮጵያን ብሔር ብሔረሰቦች መጨፍለቃቸው፣ መግደላቸው፣ ማጎሳቆላቸው፣ መስቀላቸው እያንዳንዱ ነገር ትክክል ነበረ ካሉ ምናልባት የጋራችን ናት ብለን የምናስባትን ኢትዮጵያን አደጋ ላይ የሚጥል ከዚህም በፊትም ትክክል ስላልነበሩ አያቶቻቸው ኢትዮጵያ ስትታመስበት የቆየችበት ዋነኛው ምክንያቱም እሱ ስለመሆኑ ያልተገነዘቡና ምናልባት በዚህ ክፍለ ዘመን የማይመጠን አስተሳሰብ ይዞ የሚሄዱ የወረዱ ሰዎች ናቸው ብዬ ነው ማምነው። የኢሬቻም ባህልማ ነፍጠኞቹ አልተመቻቸውም ነበር። ባገኙት ኦፖርቹኒቲ ተጠቅመው የሆነ ነገር አድርገው ነበር። ግን አሚን ብለን ስላልተቀበለ የኦሮሞ ህዝብ አሚን ብሎ ስላልተቀበለ እነሱም እረፍት አላገኙም። ምክንያቱም ፋይት ሲያደርግ ነበር የኦሮሞ ህዝብ። ያው እንግዲህ ተሰበረ፣ ምንም ማድረግ አይቻልም። የተሰበረውን ለማቃናት አይ እኛ የነፍጠኞች ልጆች ነን በነፍጥ መልሰን እናቃናዋለን ካሉ መሞከር ነው። ጥሩ። እስኪ እንግዲህ ፖለቲከኛ አይደለም አርቲስት ነህ። እያስገደዱ ነው። እኔም ትንሽ ወደ ጥያቄዎቼ ወደ ፖለቲካ ወሰድኩኝ። እስኪ እንደው ስለዚህ ነፍጠኛ ነገር ብዙውን ጊዜ በአሁኑ ሰዓት ሚዲያውን እያጥለቀለቀ ስለሆነ ነው ይሄን ነገር ማነሳው። ኦሮሞ ትግል በሚያካሄድበት ጊዜ እምለው እኛ የምንታገለው የነፍጠኛውን ስርዓት ነው እንጂ የአማራውን ህዝብ አይደለም። የህዝባዊ ወያኔ ሀርነት የወያኔን ስርዓት ነው እንጂ የትግራይን ህዝብ አይደለም እያለ በግልጽ እያስቀመጠ እያለ ከዛም አልፎ ደግሞ የተማሪዎች ንቅናቄ በዩኒቨርሲቲ በነበረበት ጊዜ እንዋለልኝ በአንተ እድሜም ባይሆንም የነፍጠኛ ስርዓት መኖሩን ከአማራ ተወልደው እየተቀበሉ እያለ ባዕድና አሁን አዴፓ አማራውን ክልል እየገዛ ያለው ባዕድን የነፍጠኛውን ስርዓት ነው የምንታገለው ብሎ እያለ በአሁኑ ሰዓት ስለ ነፍጠኛ ስታነሳ ለምንድን ነው ሁሉ ይዘው ነፍጠኛ ማለት የአማራ ህዝብ እንደማለት አድርገው ወደ በተለይ ምሁራን መባለው ወይ ደግሞ የአማራ ለቃን መባሉት ወደዛ የሚወስዱት ለምን ይመስላል? ይሄ መጀመሪያ ለአማራ ህዝብ ካላቸው ንቀት የተነሳ ነው። ራሳቸው የወጡበትን ማህበረሰብ የመናቅ ማለት ከዛ የመነጨ ነው። እነዚህ ሰዎች አሮጋንቶች ናቸው። ምንም ማድረግ አትችልም። በምንም አይነት መልኩ ልትመልሳቸውም አትችልም። ምክንያቱም አንዴ ማይንድ ሴታፓቸው እንደዚህ እንትን ስላለ ምንም ማድረግ አትችልም። ምናልባትም ከነሱ ጋር ልትግባባ የምትችለው እነሱ በሚፈልጉት መንገድ ሊሆን ይችላል። ኦኬ እንጂ ይሄ እኮ ግልጽ ነው። የአማራ ህዝብንና ነፍጥን ምን እንዳደረገው የአማራ ህዝብ እኮ አሁንም እኮ በትሄድ የሚፈልገው ማአት የሚያስፈልጉት ነገሮች አሉ። በስሙ እንደተነገዱ የትግራይ ህዝብንም ጨምሮ ምናልባት እዚህ መሀል ሀገር ላይ ሆነን እዛ ስላለው ሶሳይቲ እዛ ስላለው ማህበረሰብ የምንሰማው ነገርና ወደዛ ሄደ ስታይ በጣም የተለያየ ነው የሚሆነው። ግን እንዳልኩህ ነው እነኚህ ይሄን ነገር በጣም
የሚተማመኑበትና ፕሮሞት ማድረግ የሚፈልጉት ሰዎች በጣት ነው የሚቆጠሩት። ያቁታል ደግሞ እውነታውን ደግሞ ጠንቅቀው ያቁታል። ቀደም እንዳልኩ ነው መሸከምና ነፍጡን ማስራት ይለያያል በጣም። እነሱ ግን አክት እያደረጉ ያሉት ልክ ነፍጡን ቤት ቀጥቅጠው እንደሚሰሩት ነገር ነውና በዚህ ዘመን ደግሞ አያስፈልግም በነፍጥ አያስፈልግም ነፍጠኛነት በዚህ ሴንቸሪ ነው በዚህ ክፍለ ዘመን አያስፈልግም ስለተባለ እንጂ ሁሉም ተሸካሚ ነው። ስለዚህ ይሄን አክል የሚያስለቅስም ጉዳይ አልነበረም። እንዳልኩ ነው ከማልቀስ ውጪ የዘለለ ሌላ ዋጋ ነው የሚያስከፍለው። እንዳልከው አንተም እኔ ፖለቲከኛ አይደለሁም አርቲስት ነኝ። ግን አንዳንድ ነገሮች ያው በነገር ላይ ማንም ሰው ከፖለቲካ ውጪ አይደለም። መኖር ራሱ ፖለቲካ ነው። እንደሚገባኝ ደግሞ ስላለው ነባራዊ ሁኔታ የማወቅ የጄኔሬሽን ግዴታ ነውና እኔ ትውልድ አሁን ባለው ለውጥ ውስጥ ከፍተኛውን አስተዋጽኦ ያደረገ ነቄሮ ነቀሬ የኔ ትውልድ ናቸው። ስለዚህ እያንዳንዱ በኔ ትውልድ ውስጥ ያለ ሰው የነቃ አመለካከት ስላለው ዲቴል ባወራም እንትን እንዳይቆጠር ለማለት ፈልጌ ነው። ታጀቢ ጥሩ እንግዲህ ለውጡን ያመጣው እንግዲህ የኔ ትውልድ ቄሮ ነው ብለሃል። ሌሎች አካላት ደግሞ አይ ይሄ ቄሮ መባል አሸባሪ ነው እስከ አንዳልዳይ አልሸባብም እስከ ማለት ነው የሚደርሱት። ወደ አንተው ልመለስ እስኪ ወደ አርቲስት ሃጫሉ ከኔ ጋር ለበርነም ወደ አንተ ጉዳይ ማለት ነው። ኦኬ ድምጹ ጠፍቷል ነው የሚባለው። እንደገና ደግሞ በፊት ለፊት ወደዚህ ወጥቶ ከመናገር በፌስቡክ ላይ ነው በፌስቡክ ፔጁ ላይ ብዙ ነገር ይጽፋል እየተባለ ነውና ድምጽን አጥፍተ በፌስቡክ ነው የምትናገረው? በዛ በኩል ነው ኮሙኒኬት የምታደርገው ወይስ ድምጽ ለምን ጠፋ? ያሳዝናል። እንኳን አሁን አይደለም ያኔም በፌስቡክ እንትን አላልኩም። አክቹአሊ እኔ ፌስቡክ አልጠቀምም ስለ በስሜ ኦልሞስት በጣም ብዙ ፌስቡኮች አሉ። በዚህ አጋጣሚ እንደውም እድሉን ስለሰጠኝ አመሰግናለሁ። በተለይ አንድ አርቲስት ሃጫሉ ሁንዴሳ ቦንሳ የሚላለ እንትኑም አክቲቭ አይደለሁም እኔ ፌስቡክ ላይ ኢቭን ለማዘጋቱ እንኳን ቴንሽን አልሰጠው። ምክንያቱም ብዙ ጊዜ ነው ፌስቡክ ላይ እንትን ስለማልከታተል ማለት ነው። የለኝም ማለት ይችላል ፌስቡክ እና ፌስቡክ እንኳን ቢኖረኝ እኔ እንደዚህ አላወራም ፌስቡክ ላይ። እኔ ማወራው አንድ በዘፈን ነው፣ ሁለት ደግሞ በጣም ረገጥ አድርጌ ካወራው እንደዚህ ድሉን ሳገኝ ኢንተርቪው ላይ ነው እንጂ አርጌውም አላቀምም አላረገም ፌስቡክ ላይ። በነገራችሁ ላይ ምናልባት እኔ በሞያዬ ለኔ ሪስፔክት ያላችሁ ሰዎች እኔ በፌስቡክ ላይ ምንም አይነት ጽሁፍ እንደማልጽፍና ጽፌም እንደማላክ ካደረኩም ደግሞ ምናልባት አንድ ሃይጃክ የተደረገብኝ ፌስቡክ ነበረ። በዛ ላይ አልፎ እንጂ እንደዚህ አብዛኛዎቹ ያውቃሉ። ግን ያው እንደዛም ሆኖ ያው የማሳሳት እድሉ የሰፋ ነው። እኔ መስያቸው አብሮትም ያወሩ በጣም ብዙ ሰዎች አሉ። ግን እኔ አይደለም ለማለት ነው። ጠፋህ ላልከኝ አልጠፋም። የጠፉትም እየገቡ አይደለም እንዴ? ስለ ምናልባት ከሚዲያው ላይ ነው። አዎ ሙዚቃውን እየሰራው ነው። ግን ያለው ነባራዊ ሁኔታ የኦሮሞ ሶሳይቲ ፖለቲካ ከዛሬ 2 አመት በፊትና አሁን ያለው አንድ አይደለም። እኛ ደግሞ ፐርሰናሊ እኔ ስሰራ የነበረው የኦሮሞን ህዝብ እንደ ኦሮሞ ሲያጠቃ የነበረ አንድ አካል ነበር። ያ አካል አሁን ያለበትን ሁላችንም እናውቃለን። በተወሰነ መልኩ አሁን የኦሮሞ ልጆች ናቸው
ስልጣን ላይ ያሉት። ይሄ ማለት ደግሞ የኦሮሞ ልጆች ሆኖ ደግሞ ተቃዋሚ ጎራ የለም ማለት አይደለም። በእነሱ መሀል ላይ ያለውን የማስተዳደርና የመቃወም ሁኔታ በደንብ ለመረዳት ጊዜ ይጠይቃል። እያንዳንዱን ነገር ለማየት ያክል ነው ትንሽ ጠፋ ያለው ለዛ ነው። አጫሉ ለኦሮሞ እንጂ ለኢትዮጵያ ምንም አላበረከተም ሙዚቃን በተመለከተ ምሉም ተቺዎች አሉ። ምን ትላለህ? ኢትዮጵያ የቷ ናት? ከኦሮሞ ውጪ ኢትዮጵያ አለች እንዴ? እንደውም እንደኔ ምናልባት አማርኛ ለማለት ነው። ያ ነገር እኔና ያስማማኝማ ችግሩ ያኮ ነው። ምክንያቱም ከኦሮሞ በላይ ለኔ ኢትዮጵያ የለም አሁንም ጭምር ማለት ነው። ስለ እኩልነት የሚሰብክ ስለ ሰው